سلام يومنا يومكم كتبنا አንቺ የዋ ባይኔ እስከማይሽር ሰላም ይስጥሽር ባይነ ስጋ እስኪያገናኘን ሰላም ያቆየን ከዓይኖቼ ብትረቂ አቶችን ካሳቤ እስሽ ተቅሶ ተቀምጧል በልቤ ቃል ኪዳን ታስሬ ዛሬም አይሻለሁ በሀሳብ ሸክሬ ሽኮሪና ከሳብ ስለፈቅር ሰላም ብለኝ ፊያመታ ብለኝ አይነብይ ሰላም ብለኝ ፎቶ ሬዲ ናችሁ? ቴኖቹ ሬዲ ናችሁ? አድረስ 3 ኮሜንት ኦፍ
ጭራሽ ሙዝ ይዤ እንድመጣ ነው የጠበቅሽው ማሬ? ኧረ እባክሽ ሰላም ነው። ሙዝ ይዤ ልምጣ። ውለጅና ማሬ ጥጦ፣ ዳይፐር፣ ቡታንታ ለልጅ ጥጦ፣ የወተት የሚታሽጎ የሚሸጠውን ወተት ይዤልሽ እመጣለሁ ማሬ። ሙዝም ይዤ መጣሁኝ ማለት ማሬ ይዤ መጣሁ ማለት እኔ ነኝ የመጨረሻው። አንድ ስናወራ እሺ ከዛ ስንባባል እከሌ እንደዚህ እኮ ነው አሉ። መቼም ተውራ አለቅኝም። እከሌ እንደዚህ ሆናሉ ወይ የጂ የዛች ጥሩምቤ ልጅማ እንደው ዳይፐርም አልጠቅመዋል ስትይኝ፣ የርግቧ ልጅ እንደው ጥጦም አልጠቅመዋል ስትይኝ፣ አንዳንዱ ስትይኝ እኔ ሙዚቱን እየላጥኩኝ እሺ እያልኩኝ ከሽ እሺ እያልኩኝ ደግሞ ከሽ እሺ እያልኩ ከሽ እያልኩኝ ማሬ ጨርሰዋለሁ። እኔ ሙዚ ይዤ ላንቺ መጥቼ ኪራራ ሙዝ ለታማሚ ሰው ነው። ለህፃን ልጅ ምን ሊበላው ነው? በሱ ሰበብ ለሱ ይዤ ልሄድ፣ በህፃኑ ሰበብ እሷ ልበላ ሙዝ ይዤ ልሄድ። ኧረ ይሄንን ትበያለሽ። ለታመመ ሰው ነው። ስወልጅ እኔና አንቺ እመብርሃንን ልቀበልሽ አበባ ይዤ በዛው ባይሆን ሙዝሽን ይዤ ማሬ ጥጦሽን ይዤ ዳይፐርሽን ይዤ እመጣለሁ። ምን ቸገረሽ? ያልቸገረው ነገር ችግርሻል እንዴ? ይኸው አሰፋፉ ቤቱ ሰፊ ነው። ባይሆን የማወራና ያባወራ አልጋ ልቀቂ ባላልሽኝ እንጂ ሌላ አለ ማሬ አለ። ሳሎን ተተኛሽ? እሺ ማሬ እኔ ራሱ አልተኛበትም። ማሬ ካልመጣ ካላገባው ብዬ አልጋውም ቆሞ ቀረ፣ እኔም ቆሜ ቀረው። ተተኝቶበት አይታወቅም። እኔ ይኸውልሽ ሳሎን ነው የምተኛው። ደግሞ አንቺ ሰው ለምን ብለሽ በጣም ነው እንደ ሙዝ የምትወደው። እውነታው ይገርማል እኮ እንዴት ሰው ታሞ የሆነ ሻል ያለ ታለቅ ያለ እንደኔ ናት። ይቺ እንደኔ ናት። ትንሽ ነገር ነው የሚያስደስታት፣ ትንሽ ነገር ነው የሚያስቆርጣት። አሁን እንደ ነገር ማሬ ሙዝ ይዘሽ ሊኔ ትኛለሽ እንዲሁ ላላ ስትመጭም አንቺ አሁን ቁርጥሽን ወቂ። እንደ ሀገሬ አይነት 3 ይዘሽልኝ የምትመጭ እኔ ዘንዳ ማለት ነው። ሙዚቱን የምፈልጊያት ተሆነ ነው የምፈልጊያት ተሆነ እንደ ሀገሬ አይነት ማርያም እርግቤታ እርግቤቱስ ልታሳብጂኝ እንደዚች አይነት እርግብ የኔ ማር ባፈርስ ብበር ከዛ ደግሞ እንትን ቸኮሌት ማሪ እንዳታስቢ። ይሄን ይዘሽ ለመጣሽ እኔ 10 ኪሎ ሙዝ አረግና ነጭ አረግች 10 ኪሎ ሙዝ አረግና አስቀምጥልሽና ሙዝ ብቻ አይደለም ማለት ወይን ፍሬ ምናምን ምናምን አይቀር የለም ይዘሽ እመጣለሁ። በጣጥስ ታዩ ማሬ፣ ሁሉንም ታዩ ያልኩሽን በጣጥስ ማሬ፣ በጣጥስ 1 ኬሻ በጣጥስ ንብረቴን ገንዘቤን ትቼው ማሬ 1 ኬሻ በጣጥስ ይዘሽልኝ ማሬ፣ ሌላ አልፈልግም። ወደ ጊማሽ ወይ እረሳሁት። አንቺ እኮ ነሽ ነግሬሻለሁ እኮ ሳላገኝሽ እንደዚህ ወሬ ታወራን። ተገናኝተን ደግሞ ምን ያክል ልናወራ እንደምችል እግዚአብሔር ነው የሚያውቀው። ፈጣሪ ጥናቱን ይስጠኝ። ጆሮዬም ቶሎ እንዳይዘጋ እንትኑ እንዳይዘጋ ስታወሪ ታምቡሩን ክፍት ያድርገው እንጂ መድኃኒዓለም እሱ እና አንቺ ተገናኝተን አገር ነው የሚያዘው። አንቺ እና እኔ ተገናኘን ማለት አለምተኝ እብጎ የረሳሁት
ነው ጌሙ ማሮች ግን ስንመለስ እንሄድበታለን። በዚህ የምናበቃ እንዳይመስልሽ ማሬ፣ ገና አላበቃንም። አታስቂ ማሬ። እኔ የማይፈለኩኝ አሁን ሰው በግድ ሳቂ ነው። እኔ የማይፈለኩኝ ሳቂ አልኩኝ አላልኩም። እኔ የእውነት አሁን እኔ ማለት ነው እመቤቴን የምሬ ነው ራህመትን፣ አድማስን፣ ጥሩምቤን፣ እርግቧን፣ ንቧን ሲኖር ባገኛቸው እነዚህን ጆሮዬም ግምት እስከሚል ድረስ ነው ወሬ የሚያወሩኝ የሚመስለኝ። ስለዚህ አላገኛቸውም። አልወድም ወሬ እንደዚህ እኮ ነው ሲሉኝ። አዎ ከዛ ስል ስራዬን ትቼ እነሱ ጋር 24 ሰዓት አፌን ከፍቼ ቡና ማልወደውን ቡናዬን እያስፈላው እግሬን ዘርግቼ እነሱ ጋር አፌን ወይ እንሂድ። እሺ ምን አለበት ረጋ ብትል ነበር። ቀስ ብለን እሺ በቃ ነው እንጂ